ሰላም ሰላም ቲክታክ ቤተሰቦች ዛሬ ይዤላችሁ የመጣሁት እንዴት አድርጋችሁ በተርነት ስኳሽ ወጥ እንደምትሰሩ ነው። ይሄ ላይክ ከዱባ ወጥ ጋራ በጣም ይመሳሰላል። ብዙ ጊዜ አገር ቤት እዚህ ባላቅም ዱባ ወጥ እንሰራለን። እናም ትንሽ ይሄ በተርነት ስኳሽ ለየት የሚያደርገው ትንሽ የመጣፈጥ ባህሪ ያለው ያው በርበሬና ዘይት በደንብ ሲቁላላና እንትን ሲል አንድ ላይ ቆንጆ ይሆናል። ስለዚህም አሁን እዚህ እንደምታዩት የሚያስፈልጋችሁ 2 ራስ ሽንኩርት፣ ጋርሊክ አንድ የሾርባ ማንኪያ ጨምሬያለሁ፣ ቆንጆ በርበሬ፣ ጨው እና ደግሞ ኦል ፐርፐስ ሲዝኒንግ ነው የተጠቀምኩት። በጣም ይቅርታ በቪዲዮ ላይ በተርነት ስኳሹን ስልጥ አላላጡንና እንዴት እንደምትከትፉ አላሳየኋችሁም። ከጀመርኩ በኋላ ነው የቀረጽኩት። እንግዲህ በሚቀጥለው በደንብ ሙሉን አሳያችኋለሁ። እናም ምንድነው ያደረኩት እዚህ ለፍጥነት ብዬ ከከታተፍኩ በኋላ ኦቨን ውስጥ ነው ያበሰልኩት። በተርነት ስኳሹን ኦቨን ውስጥ ከመክተቴ በፊት ኦሊቭ ኦይል፣ ሶልት፣ ፔፐር ቆንጆ በርበሬ አድርጌ ለ15 ደቂቃ ሮስት አድርጌ አውጥቼዋለሁ እንደምታዩት። እዛም ደግሞ የተፈጨ ቲማቲም 3 ቲማቲም ፈጭቼ በርበሬውን ትንሽ የማለስለስ ባህሪ ያለው እንደገና ደግሞ ቁሌታችሁን እንዲለደልድ እንዲወፍር ያደርግላችኋል ማለት ነው። ስለዚህ እሱን ከጨማመርኩ በኋላ ከድኜ ለ5 ደቂቃ አንተከትከዋለሁኝ። በደንብ ሽንኩርቱ መብሰሉንና ቲማቲሙም መብሰሉን ካረጋገጥኩ በኋላ እንደገና ደግሞ ቅመሞቹን በደንብ ቴስት አድርጌ ጨምራለሁ ማለት ነው። እዚህ ጋር ስጠቀም የምታዩት ኦሪጋኖ ይባላል። ብዙ ጊዜ ለፓስታም ሶስ እንጠቀምበታለን። ቆንጆ ፍሌቨር ነው ያለው። ኦል ፐርፐስ ሲዝኒንግ አንሶልትድ ተጠቅሜ ያለሁኝ እንደምታዩት። ይህንን ሁሉ አድርጋችሁ በደንብ ካዋሃዳችሁ በኋላ እንደገና ደግሞ ሌላ ተጨማሪ ነገር ያደረኩት ቲማቲም ይሄ ቶሜቶ ፔስት እሱ አንሶልትድ የሆነውን ብታገኙ ጥሩ ነው። ብዙ ጊዜ ሶልትድ የሆነ ነገር ጥሩ አይደለም ለጤናና አንሶልትድ የሚለውን ካገኛችሁ እሱ በጣም ይመረጣል። እነዚህን አድርጌ ያው ትንሽ ለድለድል እንዲልና እንዲወፍር ካደረኩ በኋላ በደንብ ከበሰለ በኋላ አሁን ደግሞ እንደምታዩት ውሃ ከልሳለሁኝ። ውሃው በጣም መብዛት የለበትም። አሁን ለዚህ ለአንድ በተርነት ስኳሽ ከ2 ኩባያ ወይም ከ3 ኩባያ በላይ ውሃ መኖር የለበትም። በጣም መቅጠን የለበትም። ባይ ዘ ዌይ ያው እንጆይ እያረኩ በረፍቴ ሰዓት ዋይን እየጠጣው ነበረ ምሰራው። እንግዲህ በኩኪንግ ስታረጉ you need to relax እንደምታዩት ኦቨን ውስጥ እንደገና የከተትኩበት ምክንያት ትንሽ በደንብ ቃ ብሎ እንትን እንዲበስል ብዬ ነው። በተርነት ስኳሹ አሁን ሁሉ ነገር ተስተካክሏል። ምንድነው ማረገው ቀጥታ ወደ ድስቱ ጨምረዋለሁኝ። ከዚህ በኋላ ብዙ ማብሰል አይጠበቅብኝ ምክንያቱም ኦልሬዲ ኦቨን ውስጥ በስሏል ማለት ነው። እናም እዛ ውስጥ ጨምሬ አስተካክዬ ለ5 ደቂቃ ካንተከተኩት በኋላ በቃ አለቀ ማለት ነው። በጣም ቆንጆ ነው። በተለይ በጾም ሰዓት ምን ልስራ ብላችሁ ግራ እንዳይገባችሁ ይጠቅማል። አንድ አማራጭ እና እኔ በጣም ነው የምወደው። ለብዙ ነገር መጠቀም ይቻላል። በተርነት ስኳሽ እንደዚሁም ሮስት ዳርጋችሁ መብላት ይቻላል። እንደ ሳይድ ዲሽ ሱፕ መስራት ይቻላል። እና በሌላ ጊዜ ደግሞ እንዴት አድርጋችሁ ሱፕ እንደምትሰሩ ወይም ደግሞ እንዲሁ ሳይድ ዲሽ እንዴት አድርጋችሁ እንደምታረጉት ከአጀማመሩ ካላላጡ ጀምሮ ይዤላችሁ እመጣለሁኝ። እንደምታዩት እየቀመስኩኝ ነው። በጣም በጣም ቆንጆ ነው፣ ይጣፍጣል። ኮስተር አድርጌ ነው የሰራሁት። አሁን በጣም እስከምበላ ቸኩዬ ነበረ። በጣም ቆንጆ ነው፣ ሞክሩት። ጥያቄ ካላችሁ ኮሜንት ላይ አስቀምጡ።
ማንኛውንም ጥያቄ በኮሜንት ጊዜ ሳገኝ እመልሳለሁኝ። አስተያየታችሁና ኮሜንታችሁን አድርጉልኝ። ታንክ ዩ ጋይስ ፎር ዋቺንግ። እንብላ፣ ደርሷል። አፌን እያቃጠለኝ ነው መቼም የቆረስኩት በጣም ቸኩዬ እንደምታዩት። አሁን ራሱ ምራቄን እየዋጥኩ ነው። በጣም ይጣፍጣል። በቃ ጋይስ ሰው ኤኒታይም በተርነስ ስኳሽ ስታዩ ምንድን ነው ማድረገው ብላችሁ አትሉም። እንደዚህ ሰርታችሁ መብላት ይቻላል ማለት ነው። ታንክ ዩ ጋይስ ፎር ዋቺንግ። በጣም አመሰግናለሁ። ኦልራይት ሼር ኮሜንት። ታንክ ዩ ሼፍ ሚሻ።